ውሃ በላቸው ስለዚህ ምንድነው በአጠቃላይ ምርጫ ማካሄድ አገር ሊፈርስ ነው ይያልክ ስለ ህልውና ሙስጠፋ የሚመራው ክልል ላይ እኮ ምንድነው እየሆነ ያለው የ2008ን የሰላም ስምምነት ተቀብሎ ኦብነግ ከአስመራ ወደ ጅጅጋ መጣ ስልጣንም ተጋራ አየው የሚሆን ነገር አይደለም ዛት ፖለቲክስ ኦፍ ዘ የነበረው በወቅቱ አብዲል የሚባለውን ሰውዬ ብዙ ነገር ማለት ብዙ ነገር ማድረግ ነው የነበረው ሌላውን ነገር ለማሰብ ጊዜ አልነበረም ስለዚህ ኦብነግ ነገሩ ፈረሰ ዳቦ ተቆረሰ ብሎ ወደ ነበረበት ብሔራዊ ትግል ወታደራዊ ብሔራዊ ትግል ገባ ሌሎች ድርጅቶችን ማካተተ ይሄ በመሰረታዊነት እዛ ክልል እዛ አካባቢ ላይ መሰረታዊ ፖለቲካዊ ሁኔታዎች እንዳልተለወጡ ማሳያ ነው ድሬዳዋኛ ነው ሲባል ባቢሌ ዙራ ሲዋጋ ሽንሌ ምናምን ሲደረግ በሞያሌ ያ ሁሉ ነገር ሲደረግ አልፎ ተርፎ ጅጅጋ ወደዚህ እየተባለ ያ ሁሉ ነገር ሲባል በአግባቡ መልስ መስጠት በማይቻልበት ደረጃ ተቀፍድዶ ቁጭ ብሏል አህመድ ሽዴና አደም ፋራህ ናቸው ያሉት እኮ አህመድ ሽዴና አደም ፋራህ እንኳን የሶማሌውን መብት ሊያስከብሩ የራሳቸውን መብት ማስከበርም የሚችሉ አይመስለኝም ምሬት ላይ ካሉ አመራሮች ይመስለኛል እንኳን መረራችሁ ጥሩ ነው ግን ኢነበለራቱኑ ነው ከመረረ ኢነበለራቱን እያነሳ ያለው ነገር አንሞት ምንድነው ወል ጥሩ ነገር ነው ያነሳው አንሞት በጠቅላላ ሐሳብን ካልጨረስ ካንሙት መቀጠል ይችላል ሜቢ ጨርሻለሁ ከተው ይሄ ንግግር ለኔ ሌላ የፖለቲካ ጥፋት ነው የሶማሌ ክልል ከለውጥ ተብሎ በሚጠራው በኋላ በተለይ ሙስጠፋ ከመጣ በኋላ ከአብዲሌ በኋላ የሰራው ሪፎርም አለ በነገራችን ላይ ኢትዮጵያ ውስጥ ካሉ ክልሎች የተሻለ ኢንተለጀንሲያ ማሰባሰብ ችሏል ክልሉ የክልሉ ምክር ቤት በፓርላማም በምንም ያስመረጣቸው በጣም ወጣቶች ናቸው ፕሮአክቲቭ ናቸው ዳይናሚክ ናቸው ባዴን ብቻ ነው በነገራችን ላይ የነበረውን ማንነትና ይዘቱን ሳይቀይር በፎርምም በኮንተንትም ሳይቀየር እንደነበረ ሄዶ የኦህዴድ መጫወቻ ድንጋይ የሆነው አብዛኞቹ በተለይ ደግሞ ሶማሌ ክልል በደንብ እንትን ለማድረግ ሞክረዋል ስብጥሩን ነው ማለት የሊደርሺፕ ስብጥሩን ነው ማለት በክልል አመራርና አስተዳደር ዙሪያ የገቨርናንስ ጉዳይ ብዙ ጊዜ የሚነሱ ነገሮች አሉ ከሙስና ጋር በጣም በርካታ ነገር ነው የሚባለው ሰው እዛ ላይ በደንብ አልገባበትም ማለት ነው አሁን የተነሳው ንግግር በትክክልም የፕሬዝዳንቱ ንግግር ከሆነ እንዳልኩት ስብሰባው ተካሂዷል ንግግሩ የፕሬዝዳንቱ ነው ድምጸቱ ግን ደግሞ እንዳልኩት በምንም መንገድ ሳይቀናበር የወጣ ድምጽ ከሆነ በኔ እምነት ባገዛዙና በአብይ አህመድና በሶማሌ ክልል መካከል ያለው ግንኙነት ከዚህ በኋላ በፊት እንደነበረው ይቀጥላል የሚል እምነት የለኝም ወደ እንደዚህ አይነት ግንዛቤ ላይ ለመድረስ ክልሉ ረጅም ጊዜ እንደወሰደበት ግን እገነዘባለሁ የኦህዴድ አገዛዝ ከመጀመሪያ ጀምሮ ኢትዮጵያ ውስጥ በነገራችን ላይ የኦህዴድ አመራር አብይ አህመድ ወደ ስልጣን ሲመጣ አስቀድሞ ስጋት የነበረበት ክልል የሶማሌ ክልል ተዝም ይላችሁ ከሆነ እና አብይ አህመድም የመጀመሪያቸውን ትሪፕ ነለማም ወደ ያረጉት ወደ ሶማሌ ክልል ነበር የነበረው ከባድ ስጋት ነበር የነበረው ከዛ በኋላ በርካታ ነገር ሆኗል በሶማሌና በኦሮሚያ ክልል መካከል በኋላም በሶማሌ ክልል የሚኖረው ሌላው ሰው ብዙ ዋጋ ከፍሏል እንደምታውቁት ማለት ነው በወቅቱ የኦህዴድን እንቅስቃሴ ተገንዝቦ ክልሎች የተለየ አሰላለፍ ያስፈልጋቸዋል በእኛ መካከል አንድነታችንን ካላጠናከርን ኦህዴድ ድጋሚ በሀገሪቱ ውስጥ እየፈጠረና እየሄደበት ያለው መንገድ አደገኛ ነው ብለው ተገንዝበው ወደ አማራ ክልል ሄደው ከአማራ ክልል ጋር በጋራ እንስራ በጋራ እንቁ ዛሬ ላይ እንቅስቃሴ አድርገን ይሄንን ሂደት ካላስቆምን ይሄ ቡድን ሀገሪቱንም እኛንም ያጠፋል ህዝባችንንም ያጠፋል የሚል ግንዛቤ ነበራቸው ባዴን አጋሮቹን ጭምር እየሰለለ መረጃ ለኦህዴድ ይሰጥ ነበር
የክልል ፕሬዝዳንቶች ደውለው ምን እናድርግ ሲሉ የክልል ፕሬዝዳንቶችን ጭምር አሳልፎ ይሰጥ ነበር። አንዳንዶቹ ዛሬ ከክልል ተነስተው የተለያየ ቦታ ላይ ስልጣን የሰጣቸው ሰዎች ስራቸው ይሄ ነበር። ኦህዴድ ይሄን ያህል ጥፋት በሀገር ላይ አስከትልም ነበር ያንን አድርገው ቢችሉ ኖሮ ማለት ነው። አሁን ምንድነው የመጣው? what is new now? አሁን አዲሱ ነገር ምንድነው? አንደኛ አብይ አህመድና አገዛዙ በተጨባጭ በሀገሪቱ ውስጥ መቀጠል የማይችልበት ደረጃ ላይ መድረሱን የክልል ፕሬዝዳንቶች ተገንዝበዋል። የመገንዘብ አቅም ያላቸው ፖለቲካን ፕራክቲካሊ ማንበብ የሚችሉና መረዳት የሚችሉ ቢያንስ ሳይንሱን የተማሩ የፖለቲካ ሊቃን ኢትዮጵያ ውስጥ ጥራ ብትለኝ ምናልባት ከምጠራቸው ሰዎች አንደኛው ሙስጠፋ መሐመድ በትክክል ይገነዘበዋል። ሀገሪቱ ውስጥ ያለውን ሁኔታ በደንብ ያውቃል። ምንድነው እዚህ ላይ ያለ የተባለው? አብይ አህመድ እኔን ሳያነሳኝ ራሱ ይነሳል፣ ምናልባትም ሀገሪቱ ልትፈርስ ትችላለች የሚል ስጋቱን ያስቀመጠው። ይሄ ለኔ አንሙት እንዳልከው አንደኛ ብቻውን ተነስቶ ኢትዮጵያ ውስጥ የኢትዮጵያን የፖለቲካ ስርዓት የምታቀው የሃይማኖት አባቶች ሚናቸውን ተመልከት፣ ምሁራን ሚናቸውን ተመልከት፣ ሀገሪቱ ውስጥ አርቲስቱ ያለውን ሚና ተመልከት። ያገዛዝ የፖለቲካ ምርኩዝ ሆኖ ነው ሀገሪቱ ውስጥ አጠቃላይ ኤሊቱ የሚያገለግለው ፋንክሽን የሚያደርገው። እኔ ባድ ኤሊት ነው ሙሉ ለሙሉ እንትን ይበል እያልኩኝ በዛ ደረጃ ላልወስን ይችላል። ግን በሀገሪቱ ውስጥ እና በሀገሪቱ ላይ ለሚደርሰው ብዙ መከራ በአንድም በሌላ መንገድ አስተዋጽኦ ሲያደርግ ትመለከታለህ። መንፈሳዊ ተቋማት ውስጥ በላቸው፣ ፖለቲካ ተቋማት ውስጥ ያለው በለው፣ ሁሉም አብዛኛው በአማራ ክልል ያለው ጦርነት እያለ ልክ አዚፍ ኤቭሪቲንግ ኢዝ ኖርማል፣ ፍጅት በረሃብና በጦርነት ህዝብ እያለቀ አገር ኖርማል እንደሆነ ሱፍ ለብሰው ከረባት ለብሰው ምርጫ ክርክር ላይ ምናምን ሲገኙ ትመለከታቸዋለህ። ሀገር እንዴት እየታዘባቸው እንደሆነ እያወቁ ነውር የሚባል ነገር የለም፣ ያው ህግ የሚባል ነገር የለም፣ ህገ መንግስታዊነት የሚባል ነገር የለም። ማህበራዊ የሆነውን እንኳን እንደነውር ሞራሊ እንደ መለኪያ የምንጠቀምባቸው ነገሮች እንኳን ሰውን ዲክቴት ሲያደርጉት አትመለከትም ማለት ነው። አንሙት ኤኒዌይ ዛሬ ላይ ግን አንድ የክልል ፕሬዝዳንት ወጥቶ በዚህ ደረጃ መናገር የጀመረው በትክክል አቅም መገንባት ችሎ ነው የሚል በኔ እምነት በውስጥ ያለውን አንድነት እንደምታውቀው አፋርን፣ ሶማሌን፣ ሌሎቹንም ማህበረሰቦች አማራውንም ጭምር አገዛዙ የሚበትንባቸው ልክ አሁን ትግራይ ላይም እንዳደረገው ያንድ ማህበረሰብ ሊቃንን ይበትናል። በጥቅም አንተ እንዳልከው ሴሌክቲቭ አኮሞዴሽን ያገዛዝ ስልት ነው። አሁን ሶማሌ ክልል ሙስጠፋ የመጣው ከደጋሃቡር ነው። የደጋሃቡር